አረጋኝ የት ሄዳለች? ወይዬ እንዴት ነሽ? ሰላም ነሽ? አለሁልኝ። ምንድነው ስራ ይዘሽ ነው ወደ ጓዳ? አዎ። እስቲ ነይ በቃ በይ። እስቲ ነይ በቃ በይ። ይወላይ እንዴት ጌታ ሰላም ነው? ዛሬ ደሞዝ ተቀበል። ዛሬ ደሞዝ ቀን አይደለ? እንግዲህ በስቲ ያው አስቤዛውንም ምኑንም እንግዲህ እንደው ተፈባለሽ ምንም ይበቃል ግን አያንስም? አነሰ? ያው ለዘመኑ ውበት መጠበቂያ ባትበቃም እቺስ አትሳቀቅ ውዴ። ሚኒ ለብሼ ምቀጥዬ ስፒል ጫማ ላይ ተሰቅዬ በየክለቡና በየመዝናኛው የተዝናናንባቸውን ጊዜዎችም አትርሳ። ያው እንግዲህ ቤት ይዘው ልጅ ከወለዱ በኋላ ደግሞ ሻምፖ ወደ ሳሙና፣ ሎሽን ወደ ባዝሊን የተቀየረ ኑሮ ማሸነፍ ተገቢ ነው። ትክክል ብለሻል ገንዬ። ያፌ ቆርጥ ይበልልሽ። ቤተሰቧን የምትረዳና ኑሮዋን የምታከብር ሚስት ስላለችኝ ኩሩ ነኝ። አመሰግናለሁ። ሁሌም ኩራሌም ባሌ። በቃ ሳይመሽ ጤፍ ቆደርሽ ልምጣ። ጸጋ ምንም የተፈጨ የለም ብላኛለች። እሺ በይ ቶሎ እንዳይመሽባችሁ። ባላዬ ግማሽ ደሞዝ ነው የተቀበለው። ሰሞኑን ቁቤ ሲወጣልኝ ሙሉ አስቤዛ እናደርጋለን። እሺ ያው እንግዲህ ምን ይደረግ፣ ደሞዝ ሳይጨምር ኑሮ ላይ ወጣ። ምን እናደርገው? ምሳኪን ብር እኮ ቁጭ ነው እናደርገው። በስማ ማላት እንችላለን። ችግር የለም። አንቺ በዚህ 1 ኪሎ ሽንኩርት ግሽ፣ እኔ ጤፉን ገዝቼ ልምጣ። እሺ ወይኔ ጉዴ! እኔ እኮ 10 ከ20 ነው ያመጣሁት። አንቺ ደግሞ 20 ከ20። አባዬ እኮ ይገድለኛል። ወይ ልደብቀው እንዴ? ሌላ ጥፋት መስራት የለብሽም። አይሆንም። ወይ ያዝንብኛል፣ ወይ ይበሳጫል፣ ወይ ክብር ያሉንኩኝ ይለኛል እኮ። አንቺ እኮ ጥናትሽን ትተሽ ጨዋታ እያበዛሽ ቴሌቪዥን እያየሽ ነው እንደዚህ ዝቅተኛ ውጤት ያመጣሽው። ለቀጣይ ፕሮግራም አውጥተን አንድ ላይ እናጠናለን። በቃ አሁን ግቢ እሺ። እንደዛ ይሻላል? አዎ በቃ ነገ እንገናኝ። ቻው ቻው። Ethiopia. Before the war, Ethiopia was one of only 2 countries, the other being Liberia, in Africa that had not been colonized by a European power. Also, Mami, አባዬ ፈተና እኮ ደፈንኩ። ትምህርት ቤት የላከልንን ወርክሺት አስጠኛችን ስታርምልን እኔ 20 ከ20 ሳመጣ ሮሚ ግን 10 ከ20 አመጣች። ጀግናዬ ልጅ ጀግና አንበሳ። አይውልሽ ለዚች አሁን ላመጣሻት ውጤት ማለት ነው። አዎ በዚች ትሄጂና ጣፋጭ ብስኩት ገዝተሽ ትመጫለሽ ለአንቺ ማለት ነው። አሁን ስለደከመኝ ነው እንጂ ነገ ደግሞ ስወጣ ምን የመሰለ ግብዣ አለሽ መሰለሽ? እሺ ሰየኝ አንበሳ። ተመልከቹ ሲወዙ ሲን ተከተክ። ይሄ ማቢያው ራሱ ሁሉ ያስፈልገው። መቼስ አንተ ምላስ ጤፍ ይቆላል። እሺ ስንት ነው? ባለፈው 48 ብር የነበረው 12 ብር፣ 30 የነበረው ደግሞ 6 ብር ሆኗል። ጠጋ በጠጋ ሙድ ትይዛለህ እንዴ? አሁን ሙድ ሳይሆን ፉድ መያዝ ጀምረናል። ከምሬ ነው። ቻይና ሃይ ኮፒ ጤፍ ማምረት ጀመረች እንዴ? ሆሆ ደረቁን አርግልኝ። እሺ ችግር የለም። ምን የመሳሰለ ሽንኩርት ነው ያመጣ ነው። አየሽው? በጣም ያምራል። ነስሪ ማሎ እኔ ነኝ። አንቺ ነሽ እንዴ? ምን ልስጥሽ? ብስኩት አንቺ። ይሄ ጤፍ የተመረተው በአባይ ውሃ ከህዳሴ ግድብ በተወሰደ አርቲፊሻል ዝናብ በአመት 3 ጊዜ መመረት የሚችል ስለሆነ ቀንሶ ነው ያመጣ ነው። ያን የከፈልነውን ግድቡ መመለስ ጀምሮ እኮ ነው። እውን ሆነ ማለት ነው።
ይሄው ሆነ የፈራ ተበላ የደፈረ በላ ነው። እፈሽ በደሽ አባይ እንዲሆነ በነፃ ሰጥቶናል። እፈሽ ወይ ተስፋችን አባይ ኡፋይ ተመስገን ነው እንግዲህ። ለማን ነው? ላንቺ ነው። ካንቺ ውጭ ማን አለ? 30 ብር እኮ ነው የሰጠው። ገብቶኛል። ታዲያ ባለፈው 1 ኪሎ 30 ብር አይደል እንዴ የወሰድኩት? አባይ ተገድቦ በመስኖ ያመረትነው ምርት ስለሆነ ኪሎ 2 ብር ገብቷል። ተቸግረን የገደብነው አባይ ወገኑን ማጥገብ ጀምሯል። እንደሱማ ከሆነ ከቲማቲሙም ከጎመኑም ከካሮቱም ከዚች ከሙዟም ከዚች ከማንጎዋም ከሁሉም ጨምረህ ጨማምረህ ስጠኛ። ችግር የለም አጠግብሻለሁ። ይኸውልሽ ሚጣይ 5 ብስኩት። እንዴ እኔ እኮ 5 ብር ነው የሰጠው። ይልክልሽ ሚጣይ። ታዲያ 5 ብር አንድ ብስኩት አይደለ እንዴ የሚችለው? ብዙ ብር ይዤ አልመጣሁም። በትምህርት ቤት ለአባይ ግድብ ስታዋጩ ትዝ ይልሻል ሚጣይ? አዎ። አሁን ህዳሴን ግድብ ጨርሰን ኤሌክትሪክ ከማምረት ጎን ለጎን በመስኖ ውሃ አትክልት፣ ፍራፍሬ፣ አዝርዕቶች ማምረት ጀምረናል። በህዳሴ ግድብ በተመረተ ስንዴ ይሄ ህዳሴ ብስኩት ተሰርቷል እኮ ነው የምልሽ። ዋጋ ቀንሶን ያመጣ ነው። ብርቱካን ማምረት ጀምረን ሚሪንዳ ራሱ 2 ብር ገብቷል። ቆይ እንደው አመጣጥዬ ልስጥሽ ሚጣዬ። ይኸውልሽ ሚጣዬ፣ አይ ያዥና ፊልምሽን እያየሽ እርኪበት። እሺ። በአባይ ገንዘብ ያዋጣችሁት በትምህርት ቤት የአባይ ግብዣ ነው። ቀስ በሽ እንጂ ደግሞ ገና ሌላ ግድብ ጨምረን ወተት በቧንቧ በየደጃችን እንዲመጣ እናደርጋለን። አይ ሚጣዬ ተመስገን። ጠግቤ ተመለስኩ። ባዶ ነኝ ስል ተመስገን። ደንበኛ እንደዚህ ረክቶ ሲሄድ እንዴት ያስደስታል። ቆይ የማን ልደት ነው እንደው? የህዳሴ ግድቡ ነው። ህዳሴ ማን ነው? ህዳሴ የሚባለው ደግሞ እኛ ቤት መጥቶ ልደቱን የሚያከብር አታስብ። የቆራጥ ኢትዮጵያውያን ልጆች ነው እንዴ? በአባይ ውሃ ላይ የገነባነው ግድብ ይኸው ለመስኖ ስራ ውሎ ሁሉ ነገር መትረፍረፍ ጀመረ። ይገርማል። ያኔ በተረት እንሰማ እንደነበረው የዳቦ ቅርጫትነት ዘመን ተጀመረ ማለት ነው። አይገርምም? ለሳምንት በተሳቀቅነው ወጪ የወር ነው 2 ወር ተሸመተበት። እንግዲህ ምን እንላለን? ተመስገን። ወደ ቀድሞ ክብሯ በቆራጥ ልጆቿ አማካኝነት ተመለሰች ማለት ነው ኢትዮጵያ። ይሄ ነው ክብር። ተመስገን ፈጣሪ ተመስገን። በሉ አምጡት እስቲ ባርከውና በደስታ እንብላው እንጂ። ውድ ተመልካቾቻችን ኢትዮጵያ ሀገራችን ቀጣዩዋ የትውልድ መዳረሻ ቦታ እንደምትሆን ምንም ጥርጥር የለም። ዋናው ለህዝቦቿ ፍቅር፣ አንድነት፣ ሰላም እግዚአብሔር ይስጥልን። እስቲ በላ እንዲያ ነው እንጂ ይሄ አባይ በረከት ነው። ተመስገን እያልን መብላት ነው እንጂ። አሁን አለማየሁ ከዚህ ከስቱዲዮ ለተመልካቾቻችን ድምፅህን ታንቆረቁርልናለህ። እኛም በቤታችን ሆነን ግድቡ የኔ ነው እያልን ከአለማየሁ ጋር አብረን እንዘፍናለን፣ እንጨፍራለን፣ ደስታችንን እንገልጻለን። አለማየሁ እባክህ ቀጥል። አመሰግናለሁ። አይሴ ዳግም አድዋ ዳግም ነፃነት የኢትዮጵያ አንድነት የታደሰበት አባይ ደረሰ የወገን እንባ አብሶ ካሰ የዘመናት ተረት ቁጭት የነበረው ግድቡ የኔ ነው ታሪክ ሰራ ትውልድ ስሙ ተቀየረ ግድቡ የኔ ነው አባይ ወላጅ ሆነ ትውልድ አሳዳጊ ግድቡ የኔ ነው የአንድነት ተምሳሌት የለውጥ ፋና ወጊ ግድቡ የኔ ነው። ይሄማ ቅዠት አይደለም፣ እውን የሚሆን የተስፋ ቀጠሮ ነው። የቀረንን ጨርሰን ህልማችንን እውን ማድረግ አለብን።
ይኸውልሽ መዓዛ ከደሞዛችን ላይ የሚቆረጠውን የአባይ ግድብ መዋጮ እጥፍ አድርገሽ ቁረጪው። አዎ ቶሎ ጨርሰን ቶሎ ብንጠቀም ነው የሚሻለው። አይሻልም? ይሄ የሀገርም የወገንም ታላቅ ተስፋ ነው። አመሰግናለሁ መዓዛ። መልካም ቀን። አሁን ለጊዜው 8100 ኤ ግድቡ የኔ ነው፣ ግድቡ የኔ ነው፣ ግድቡ የኔ ነው፣ ግድቡ የኔ ነው፣ በኢትዮጵያ ሰማይ የኔ ነው አብዝተን ለመስራት ዳግም ከዚህ በላይ ረጃሎ ረገዳይ እናት ኢትዮጵያ ወለላይቱ ልክ እንደ ጥንቱ እንደ ጠዋቱ የዳቦ ቅርጫት ሆና እንድናያት ቶሎ ጨርሰው ጅምሩ ልማት ዘራ በጣም የሚነሽጠው በጣም የሚያምር ነው። ግድቡ የኔ ነው። በዚሁ ላይ 8100 ኤ ብለን ስልካችንን አውጥተን እንጨምርበት ልማት ለልጆቻችን ለልጅ ልጆቻችን ለዓለማችን እስከሚደርስ ድረስ እንቀጥላለን። ኢትዮጵያ ቀጣይቱ የተስፋ ምድር ቀጣይቱ መዳረሻ እንድትሆን አብዝተን እንሰራለን። አንድ እንሆናለን። በፍቅር ሀሳባችንን እውነት እናደርጋለን።